አዲስ አበባ ለምን አዲስ አበባ የምንጀምርበት ዋናው ምክንያት የሀገራችን ዋና ከተማና መዲና በመሆኗ እንደሚታወቀው ሁሉ የአፍሪካ ህብረት መቀመጫም በመሆኗ በዓለም ከሚገኙ የዲፕሎማሲ ምህዋራት አንዱ መሆኗ መጠን የከተማችን ነዋሪዎች ደግሞ የኢትዮጵያን ብዝሃነት በአንድ ወይም በሌላ መልኩ ወይም በሁሉም መልኩ ማለትም ይቻላል የሚያንጸባርቁ ስለሆነ ስራችንን የምንጀምረው በአዲስ አበባ ነው። እንግዲህ ስራችንን በአዲስ አበባ እንጀምራለን ስንል ይህ ማለት አዲስ አበባን ጨርሰን ወደ ሌላ ክልል ወይም ወደ ሌላ የከተማ አስተዳደር እንሄዳለን ማለት አይደለም። ስራዎች ጎን ለጎን የሚሰሩ ይሆናሉ። ኮሚሽነሮች ስራውን ተከፋፍለው ከተባባሪ አካላት ጋር በመሆን በመላው ሀገሪቱ በቀሩቱ ስራ ባልተጀመረባቸውም ሆነ በከፊል በተጀመረባቸውም እንደዚሁም የተሳታፊዎች ልየታ ሙሉ በሙሉ በተከናወነባቸው ሁሉ እንቅስቃሴው ይቀጥላል ማለት ነው። ይህንን ካልኩ ዘንዳ ክብርት ምክትል ዋና ኮሚሽነር ሂሩት ገብረስላሴ እዚህ መጥተው የጋዜጣዊ መግለጫችንን ወይም የሀገራዊ ምክክር ኮሚሽኑን የዛሬውን ዕለት መግለጫችንን እንዲሰጡልን በትህትና ጋብዛለሁ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ከተማ የክልሎች ምክክር ምዕራፍ ሊጀምር ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የከተማ አስተዳደር ክልላዊ የምክክር ምዕራፍ በአዲስ አበባ ከተማ ከግንቦት 21 ቀን 2016 ዓ.ም ሊጀምር ነው። በዚህ ሂደት የተለያዩ የህብረተሰብ ክፍሎችን የሚወክሉ ተሳታፊዎች በአዲስ አበባ ከተማ ደረጃ የሚገኙ የባለድርሻ አካላት፣ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ ሲቪክ ማህበራት እና የመንግስት አካላት፣ የተለያዩ ተቋማትና ማህበራት ተወካዮች የሚመካከሩበት የአጀንዳ ግብዓታቸውን የሚያዘጋጁበትና በሀገራዊ ጉባኤ የሚወክሏቸውን ተሳታፊዎች የሚመርጡበት ወቅት ነው። ቀደም ሲል ኮሚሽኑ በክልሎችና ከተማ አስተዳደሮች በክልላዊ የምክክር ምዕራፍ ላይ የሚሳተፉ ተወካዮችን ከየህብረተሰብ ክፍሉ አስመርጧል። ከዚህ በተጨማሪ ከተለያዩ የምክክር ሂደቱ ባለድርሻ አካላት ጋር ተከታታይነት ያለው የውይይት መድረኮችን በማዘጋጀት በሂደቱ ትርጉም ያለው ተሳታፊነታቸውን ለማረጋገጥ እየሰራ ይገኛል። ከግንቦት 21 እስከ 27 ቀናት የሚካሄደው መርሃ ግብር 3 ዋና ዋና ተግባራት ይከናወኑበታል። እነዚህም በዚህ እርከን ላይ የሚመጡ ተሳታፊዎች በምክክርና በውይይት የአጀንዳ ሀሳቦችን ያመጣሉ። ሁለተኛ፣ እነዚህ የተለያዩ ባለድርሻ አካላት አጀንዳዎቻቸውን የጋራ በማድረግ ያሰባስባሉ፣ ያደራጃሉና የመፍትሄ ሀሳቦችን ያንሸረሽራሉ። በመጨረሻም የሂደቱ የተለያዩ ባለድርሻ አካላት ለሀገራዊ ምክክር ጉባኤ ተሳታፊ የሚሆኑ ተወካዮቻቸውን ይመርጣሉ። ኮሚሽኑ በአዲስ አበባ ከተማ ያዘጋጀው ይህ የምክክር ምዕራፍ ከ2500 በላይ ተወካዮችን ተሳታፊ ያደርጋል። በዚህ መርሃ ግብር ኮሚሽኑ በከተማ አስተዳደሩ ስር ከሚገኙ ባለድርሻ አካላት ሀገራዊ መግባባት ሊደረግባቸው ያስፈልጋል የሚሏቸውን እጅግ መሰረታዊ ሀገራዊ ጉዳዮችን የያዙ አጀንዳዎችን በህዝባዊ ውይይት የሚሰበሰብበት ምዕራፍ ነው። በቀጣይነት ኮሚሽኑ ተመሳሳይ መርሃ ግብሮች በክልሎች ከተማ አስተዳደሮች ያከናውናል። በመሆኑም ኢትዮጵያውያን የሚደረገውን የምክክር ሂደት ፋይዳ በመረዳት ዝግጅት እንድታደርጉና በንቃት እንድትሳተፉ እየጠየቅን
ለሂደቱም ስኬት ሀገራዊ ኃላፊነታቸውን እንድትወጡ ኮሚሽኑ ጥሪውን ያቀርባል። እንግዲህ በተነሱት ጥያቄ ላይ ማብራሪያዎች ለመስጠት እንሞክራለን። አንድ የተነሳው ጥያቄ የፖለቲካ ፓርቲዎች ተሳትፎን በተመለከተ ነው። በዚህ ረገድ ኮሚሽኑ ስራውን ከጀመረ ጀምሮ የፖለቲካ ፓርቲዎች እንደ አንድ ባለድርሻ አካል እንዲሳተፉ ከፍተኛ ጥረት ሲያደርግ ቆይቷል። በዚህ ረገድ የተለያዩ ስብሰባዎችን በማድረግ በሂደታችን ላይ የፖለቲካ ፓርቲዎች ግብአት እንዲሰጡ፣ አስተያየታቸውን እንዲሰጡ በማድረግና ከነሱ ጋር በመወያየት የዚህ ሂደት ሙሉ ተሳታፊ እንዲሆኑ ጥረት ሲደረግ ቆይቷል። በዚህም ሂደት ውስጥ በጣም አመርቂ የሆነ ውጤት አግኝተናል። ይሄም ምንድን ነው? አብዛኛዎቹ ኢትዮጵያ ውስጥ ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲዎች የዚህ ሂደት ተሳታፊ ሆነዋል። በጣም ጥቂት የሆኑቱ በሂደቱን ለመሳተፍ ገና ግልጽ የሆነ አቋማቸውን አላሳወቁንም። በእኛ በኩል ግን ሁሉንም ለማካተት ጥረት ስናደርግ ቆይተናል። እነሱን በማነጋገርም ሆነ ነገሮች ላይ ማብራሪያ በመስጠት አሰራራችንን በማሳወቅ እና በሚደረገው ሀገራዊ ምክክር ተገኝቶ ያለን ችግርም ሆነ ሀሳብ በማቅረብ መፍትሄ መፈለጉ የተሻለ መሆኑን በተደጋጋሚ መልእክት ስናስተላልፍ ቆይተናል እና በዚህ ረገድ በአሰራራችን እምነት እያገኙ የመጡ ኢንክሪዚንግሊ ማለት በየጊዜው እየጨመረ የመጣ የፖለቲካ ፓርቲዎች ተሳትፎ አግኝተናል ማለት ነው። ሁለተኛ የያዝኩት ጥያቄ ኮሚሽኑ በዚህ ምክክር ለሚሳተፉ ተሳታፊዎች በሚናገሩት ነገር፣ በሚያፈልቁት ሀሳብ፣ በሚሰጡት አስተያየት ዋስትና ይሰጣቸዋል ወይ ጸጥታቸውን በተመለከተ የሚል ጥያቄ ነው። እንደምታውቁት ይሄ ኮሚሽን በራሱ አነሳሽነት የተቋቋመ ሳይሆን በፖለቲካ ፓርቲ ጥያቄ፣ በሲቪክ ማህበራት ጥያቄ መንግስት አምኖበት የተቋቋመ ኮሚሽን ነው። ሲቋቋም በአዋጅ የተቋቋመ ኮሚሽን ነው እና እዚህ ላይ የሚሳተፉ ተሳታፊዎች ለሚያደርጉት ተሳትፎ ዋስትና እንደሚሰጥ በተደጋጋሚ ከመንግስትም ጋር ተነጋግረን የታመነበት ጉዳይ ነው። በዚህ ስጋት ሊኖር አይገባም። በዚህ ተሳትፎ ላይ ለሚደረግ የአስተያየት መስጠት፣ የሀሳብ መስጠት ምንም አይነት ተጠያቂነት እንደማይኖር ዛሬም ኮሚሽኑ ሊያረጋግጥ ይፈልጋል። ከዚህ ሌላ የተነሳው ደግሞ አንድ መሰረታዊ ጥያቄ ሆኖ ያገኘሁት ኮሚሽኑ እስካሁን እየሰራ 2 ዓመት አልፎታል። የቀራችሁ ዘመን 1 ዓመት ነው። በዚህ 1 ዓመት ውስጥ የተሰጣችሁን ኃላፊነት ተወጥታችሁ ትጨርሳላችሁ የሚል ነው። በጣም ጊዜ የሚፈጅና አድካሚ የነበረው በኢትዮጵያ የሚገኙ ወረዳዎች የህብረተሰብ ክፍል ተሳታፊዎችን በጥንቃቄ ማስመረጡ ነበር። ጊዜ ፈጅቶብናል። መጀመሪያ ከማስመረጣችን በፊት ስለ ሂደቱ ከየክልል ባለድርሻ አካላት ጋር ውይይት በማድረግ ግብዓት ስንሰበስብ ቆይተናል። እንዲሁ በራሳችን ተነሳሽነትና በራሳችን ምርጫ ብቻ የሚሰራ ስራ ባለመሆኑ ከየቦታው ከየክልሉ ግብዓት ስንወስድ ቆይተን ተሳታፊዎች አስመርጠን አሁን ደግሞ የሚቀጥለው ምዕራፍ የየክልሎችና ከተማ መስተዳድሮች የምክክር ምዕራፍና የአጀንዳ ማሰባሰብ ምዕራፍ ነው። በእኛ ግምት ወይም ደግሞ በእኛ እቅድ የማንዴታችን የተሰጠን ጊዜ ገደብ ከማለቁ በፊት የኢትዮጵያን ሀገራዊ ምክክር ጉባኤ ለመጥራት ውሳኔ ያለን
በዚህ ረገድ እንግዲህ ሌሎች እኛ ማንቆጣጠራቸው ችግሮች ካልመጡ በስተቀር እቅዳችን ሀገራዊ ምክክር የሚባለውን ጉባኤ ለመጥራት እምነት አለን፣ ለመጥራት እቅድ አለን። ከዚህ በተጨማሪ ሌሎች ለተነሱ ጥያቄዎች ክቡር ኮሚሽነር መሐመድ ድሪር እኔ ያለፍኳቸውን ጥያቄዎች ይመልሳሉ። አመሰግናለሁ ክብርት ምክትል ዋና ኮሚሽነር። ከተነሱት ጥያቄዎች 4 ምዕራፎች ይቀሯቸዋል፣ ባለው ጊዜ ታገባድዳላችሁ ወይ የሚል አንድ ጥያቄ ተነስተዋል። ምናልባት ምዕራፎቹን ካለመረዳት የተነሳ ጥያቄ ይመስለኛል። በአጠቃላይ በሂደቱ ውስጥ ያሉት 4 ምዕራፎች ናቸው። የቅድመ ዝግጅት ምዕራፍ፣ የዝግጅት ምዕራፍ፣ ከዛ ወደ አውዱ ሊወስዱ የሚችለው የአሁን የተሳታፊዎች ልየታና የአጀንዳ ማሰባሰብ፣ ከዛ ደግሞ የምክክሩ አውድ በራሱ በክልሎች ደረጃም ይሁን በከተማ አስተዳደሮች፣ የመጨረሻው የሀገራዊ ምክክሩ ማለት በዚህ ሂደቶች ውስጥ በምናልፋቸው ሂደቶች ውስጥ ያልተፈቱ ጉዳዮች የሚታዩበት ምዕራፍ ማለት ነው ሀገራዊ ምክክሩ። የሀገራዊ ምክክሩ ምክረ ሀሳቦች ተሰባስበው ደግሞ የመጨረሻው ምዕራፍ የሚሆነው መንግስት እነዛን ምክረ ሀሳቦች እንዲያስፈጽም የመከታተል ኃላፊነት በአዋጅ 1265 ዝባር 2014 ለሀገራዊ ምክክር ኮሚሽኑ ተሰጥቷል። ስለዚህ አሁን 4ኛ ምዕራፍ ላይ ገና አልደረስንም፣ ወንድሜ እንዳነሳው ማለት ነው። የቀረን ጊዜ በቂ ነው ወይ በቂ አይደለም የሚለው እኛ በቀረን ጊዜ ውስጥ እንጨርሳለን ብለን እየተንቀሳቀስን እንገኛለን። እንግዲህ ይህ በቂ ካልሆነ የዛን ጊዜ የሚወሰን ይሆናል። ሌላው የእስልምና ጉዳዮች ምክር ቤት ወይም ካውንስል በኩል የቀረቡ ጥያቄዎች ወይም ቅሬታዎች የሚል ጥያቄ ተነስቷል። ጎንደርን አጣቅሶ ነው መሰለኝ። በጎንደር የተከሰተው አንድ ቁንጽል ጉዳይ ነው። እሱም ተሳታፊዎች በሚሳተፉበት ወቅት በከንቲባው የተላከ አንድ ሰው እኔ ተከልክያለሁ በሚል ያሰማው ቅሬታ ነው። ሌሎች ተሳታፊዎች በአግባቡ ተሳትፈዋል። ስለዚህ ይህ ቅሬታ በቅሬታ ምላሽ መልስ የሰጠንበት ወይም አሁንም የምንሰጥበት ጉዳይ ይሆናል። ነገር ግን ይህ ሂደት ማንንም የማግለል ፍላጎት የለውም። ሁሉም የሀገራችን ሕዝብ፣ የፖለቲካ ፓርቲዎች፣ የሀሳብ አፍላቂዎች፣ ምሁራን፣ ተርታው ሕዝብ ሁሉም ሀሳባቸውን፣ አጀንዳቸውን በወኪሎቻቸው በኩል የሚያዋጡበት በነዛም አጀንዳዎች ዙሪያ ሁነኛ የሆነ ሀገራዊ ምክክር የሚካሄድበት ግልጽና አካታች አሳታፊ የሆነ ሂደት ነው። የኢትዮጵያ እስልምና ጉዳዮች እነዚህ ናቸው የኔ አጀንዳዎች ብሎ ለኢትዮጵያ ሀገራዊ ምክክር ኮሚሽን አቅርበዋል። የሲቪል ማህበራትም እንደዚሁ አቅርበዋል። ይሄ ጥረት በጣም የሚያስመሰግን ተገቢም ነው ብለን እናምናለን። በሌሎች ወገኖችም ይህ አይነቱ ተሳትፎ የሚበረታታ ነው። በወኪሎቻቸው አጀንዳዎቹን በቀጣይ አሁን በተገለጸው ቀናት ከ21 እስከ 27 ባሉቱ ቀናት የሚሰበሰቡት አጀንዳዎች ምክክር ይደረግባቸዋል። በተደረገው ምክክር እገሌ ይሄንን ጫፍ የያዘ ሀሳብ አቅርበዋል ተብሎ የሚከሰስ የሚገሰጽ ምንም አይነት መብቱን የሚገፍ ሁኔታ አይኖርም በፍጹም። በሀገራዊ ምክክር ውስጥ ጫፍ ለጫፍ የማይገናኙ ሀሳቦች የሚቀርቡበት በምክክር እውነትን በሰላማዊ መንገድ ፍለጋ የሚሄድበት አግባብ ነው።
ያለበለዚያማ አንድ አይነት አስተሳሰብ ያላቸው ሰዎችን በማሰባሰብ ሀገራዊ ምክክር ተካሄደ ማለት አይቻልም። ሀገራዊ ምክክር ያሉንን ልዩነቶች የምንፈታበት፣ ሀገራዊ የጋራ መግባባት ላይ የምንደርስበት፣ በህዝብና በመንግስት መካከል ያለውን መጠራጠር የምናስወግድበት የምንቀንስበት ካልሆነም ማለት ነው ቢቻል የምናስወግድበት አዲስ የዲሞክራሲ ምዕራፍ የምንከፍትበት አዲስ ስርዓተ መንግስት የምንመሰረትበት ነው። ስለሆነም ማንኛውም ሐሳብ ይገለጻል። የሚገደብ ለከት የሚበጅለት የሚከለከል ሐሳብ አይኖርም በፍጹም። የተጠየቁት ጥያቄዎች እነዚህ ነበሩ። እንግዲህ ሌሎች ጥያቄዎች ሲቀርቡ ደግሞ መልስ እንሰጥባቸዋለን። አመሰግናለሁ። ነው በእኔ በኩል መስጠት የምፈልገው። ምክንያቱም ጎንደር ሄደን የኔ ቡድን ነው ጎንደር ሄደው እና በእስልምና ጉዳዮች ጠቅላይ ምክር ቤት በተመለከተ በተደጋጋሚ እዚህ ስብሰባ አድርገናል። እንወያያለን፣ መነጋገራችን እንቀጥላለን። አምባሳደር መሐሙድ እንዳሉት ከአንዴም ሁለቴ ከሁለቴ ሶስቴ ተሰባስበን እየተመካከርን እንነጋገራለን። ዲቴይል የሆነ የደብዳቤ ልውውጡ በሚዲያ ላይ መነጋገር ትንሽ አስቸጋሪ ይሆናል። ነገር ግን እንደ ማንኛውም ህብረተሰብ ክፍል በክብር በነፃነት በአካታችነት ቁጭ ብለን እንነጋገራለን። ተነጋግረናልም። አይ ቲንክ ጥሩ ግንኙነት አለን። ጎንደር አንድ ተሳታፊ መጥተው ነበረ። እኚህ ተሳታፊ የተመዘገቡ አይደሉም፣ የተመረጡ በኮሚኒቲ አይደሉም። ተሳታፊዎች መጥተው እኛ መዝገቡን እናይና በኮሚኒቲው የተመረጡትን ሰዎች ስማቸው አለ፣ አድራሻቸው አለ፣ ባጅ አላቸው። እነሱን ተቀበልን እናስገባለን። እኚህ ለመሳተፍ የፈለጉ ሰውዬ ሲመጡ መዝገቡን ስናይ መዝገቡ ላይ የሉም እና የሚያስገቡ ሰዎች አይ አልተመዘገቡም፣ አልተመረጡም እና የሚወክሉት ህብረተሰብ ስለሌለ በግል መጥተው መሳተፍ አይችሉም። የለም እኔ የምካፈሰፈው በዚህ አይነት ነው ሲሉ እንግዲያው ሊስቱ ላይ ተወክለው ያሉት 3 ሰዎች ገብተዋል እና በዚህ መሰረት አይቻልም ተብለው ስለተመለሱ ነው። ትልቅ ነገር የለውም ማለት ነው እንጂ ይሄ የእስልምና ሃይማኖት ተከታዮችን የማግለል ዓላማ ሳይሆን በግለሰብ ደረጃ ስለመጡ እንዲህ አይነት ነገሮች ታክቲካል ነገሮች ይፈጠራሉ በምናካሄደው ውደት ለማለት ነው። ሌላው ኮሚሽኑ አይደለም ተሳታፊዎችን የሚመርጠው፣ እኛ እንመርጥ። ህዝቡ ራሱ በየወረዳው በየቀበሌው በየዞኑ የሚመርጣቸው ህዝቡ ነው። እከሌ ይወክለኛል ብሎ ነው። ተባባሪ አካላት ያመራረጡን ሂደት ያሰለጥኑና ህዝቡ ራሱ በወኪሎቻቸው አማካኝነት ይመርጣል። ስለዚህ መራጩ ኮሚሽኑ አይደለም፣ እኛ እንመርጣቸው፣ ህዝቡ ነው የሚመርጣቸው። ህዝቡ ሲመርጥ እኛ አሰባስበን ውይይት እንዲደረግና የሂደቱን እንትን ለማፋጠን የሚደረገውን ፋሲሊቲ ነው የምናደርገው እንጂ እከሌ ይምጣ እከሌ ይቅር አይልም ኮሚሽኑ ለማለት ነው። ነገር ግን ይሄ ማይነር ነገር ነው። በተቻለ መጠን እኛም ቢሆን እየተረዳዳን ሶልቭ ለማድረግ እንሞክራለን እና ትልቅ ነገር አይደለም። አንድ ግለሰብ መጡ፣ እኚህ ግለሰብ ሳይመዘገቡ ሳይመረጡ ስለመጡ በዚህ የተነሳ ነው እና ይህንን ሶልቭ አድርገነዋል። ተነጋግረን ለኮሚኒቲው ማስረድተን ይህን ማብራሪያ ሰጥተናል። እንደምን ዋላችሁ። እኔም በጣም ባጭሩ በተነሱት ሀሳቦች ላይ አስተያየቴን እሰጣለሁ። ተሳታፊዎች በምን ክራይቴሪያ ተመረጡ የሚል ነው። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ሰፊ ክራይቴሪያዎችን ከህዝብ ጋር በመመካከር አውጥቶ ለረጅም ጊዜ ቢያንስ ለ2 ዓመት የተለያዩ ስራዎችን እየሰራ ነበረ። በእነዛ ክራይቴሪያ መሰረት ነው ህዝቡ ሲመረጥ የነበረው። የህብረተሰቡን ድምፅ የሚወክሉ ለምሳሌ አንዱ ክራይቴሪያ ነው። ያ ህብረተሰብ ወይም ማህበረሰብ ክፍል ይወክለኛል ብሎ የመረጠው ሰው ነው የሚመጣው። የዛ የማህበረሰብ ክፍል ወኪል የሆነ የዛን የማህበረሰብ ክፍል ጥያቄ ሊያሰማ የሚችል ያለምንም ገደብ የሚያሰማ የሚናገር በምክክር ደግሞ የሚያምን በምክክር ሂደቱ የሚያምን ኢትዮጵያዊ የሆነ አካል እና ሌሎችም ሰፋ ያሉ
መዘርዝሮች አሉ። ይህንንም ደግሞ ከህብረተሰብ ጋር በነበረን ምክክር ያጸደቅነው መመሪያ ነው። በዛ መሰረት ነው እየተመለሰ ያለ። ሌላው ከታጣቂዎች ጋራ የተነሳ ጥያቄ አለ። እንግዲህ ደጋግመን እንዳልነው ኢትዮጵያ ሀገራዊ ምክክር ኮሚሽን ኢንክሉሲቭ ነው ወይም ሁሉን አካታች ነው። ይሄ መሰረታዊ መርህ ማንኛውም በኢትዮጵያ ጉዳይ ላይ ይመለከተኛል የሚል አካል በዚህ ሀገራዊ ምክክር ውስጥ መጥቶ እንዲሳተፍ ጥሪዎችን እናደርጋለን። በሀሳቡ ምክንያት ማንም አካል ህብረተሰብ ክፍል ወይም ቡድን እንዲገለል አንፈልግም። ይህንንም ደግሞ በተለያዩ አጋጣሚዎች ስንገልጽ ነበር። ይህንም ተከትለን ደግሞ ጥሪዎችን አስተላልፈናል። ስለዚህ የኢትዮጵያ ሀገራዊ ምክክር ያስተላለፈውን ጥሪ ተቀብሎ የሚመጡ አካላቶች ካሉ እንዴት ይመጣሉ የሚለው አፈጻጸም ነው የሚሆነው ከሚመለከተው የመንግስት አካል ጋራ እና ከሌሎች አካሎች ጋራም የምናወራው የምንመካከር ይሆናል። ነገር ግን የኛ ጽኑ አቋም ምንድነው? ኢትዮጵያ ሀገራዊ ምክክር ኮሚሽን ማንኛውንም አካል ኢትዮጵያውያኖችን በተለያዩ ቦታዎች ጫካዎች ውስጥ ያሉ ወንድሞቻችንን መተው ጥያቄዎቻቸውን በዚህ ምክክር መድረክ ውስጥ እንደ ኢትዮጵያውያን ሆነው ቁጭ ብለው እንዲያወሩ እንዲመክሩ ጥሪ አቅርበናል። ይሄ እንዴት ይፈጸማል የሚለው ደግሞ ከነሱ ምላሽ ስናገኝ ከሚመለከተው አካል ጋራ በምክክር የምናመጣ ይሆናል። ስለዚህ ከሴፍቲ ጋራ ወይም ከነሱ ደህንነት ጋራ ምንም አይነት የሚደርስ ነገር እንደማይኖር በመረዳት ዝግጅቱን ደግሞ ከሚመለከተው የደህንነትና የመንግስት አካላቶች ጋራ የምናወራ ይሆናል። ስለዚህ አይ ቲንክ ከዚህ በላይ እዚህ ቦታ ላይ መናገር ያለብን አይመስለኝም። ነገር ግን አፈጻጸም ነው የሚሆነው። የአፈጻጸም ደግሞ የተለያዩ ዲቴሎች እና ሞዳሊቲዎች አሉት። ስለዚህ የእኛን የተለየ የሚያደርገው ነገር አይኖርም። ከዚህ አንጻር እንድትመለከቱት አሳስባለሁ። ከዚህ ጋር ተገናኝቶም ነው ከሌላ የሚባለው የአፈጻጸም አካል ነው። እነዚህ አካላቶች ጥሪ ያደረግንላቸው ወንድሞቻችን ጥሪውን ተቀብለው ከመጡ አንዱ የሚጠየቀው ነገር የከለላ ጉዳይ ነው። ይህንን ደግሞ የሚመለከተው በዋናነት መንግስት ነው። ሌሎች አካላቶችም ካሉ በሂደት ውስጥ የምናየው ይሆናል። ነገር ግን ኮሚሽኑ በተሰጠው ማንዴት መሰረት አሳታፊ ለማድረግ ቁርጠኝነት እንዳለው ይህንን በተደጋጋሚ ገልጸናል ማለት ነው። የክልሎች መቼ ይጀመራል የአዲስ አበባው ምዕራፍ እንዳለቀ የሚለው ይህንን የአዲስ አበባው እንደጨረስን በእቅዳችን መሰረት ቢያንስ 3 ክልሎችን በአንድ ወቅት ለማድረግ አስበናል። የሎጂስቲክ ዝግጅቶችን እያደረግን ያለ ነው። የሎጂስቲክ ስራ በጣም ሰፊ ዲቴል ያለበት ነው እና ያን እንደጨረስን የአዲስ አበባው እንደጨረስን ኢሚዲየትሊ ወደ ክልሎች ሄደን ቢያንስ 3 ክልሎችን በአንድ እያደረግን ለመጨረስ አስበናል። ሌላው ናሽናል ፕላነሪው ላይ በሀገራዊ ምክክር ላይ ማክሲመም ከ3500 በላይ የሆነ ሰው አንጠብቅም። ስለዚህ በዚህ ሂደት ውስጥ የሚሳተፉትን በአዲስ አበባ ከክልሎችም የሚመጡትን ይህንን ቁጥር መሰረት በማድረግ እየሰራን ያለ ነው። ራይት ናው ስንት ነው የሚለውን ኤግዛክትሊ የእያንዳንዱን ክልል አላወጣንም። ያለን መረጃ ይሄ ነው። አብዛኞቹ ነገሮች ተነስተዋል። በተወሰነ መልኩ አንዳንድ ነጥቦች ላይ አጽንኦት የሚሰጥባቸውን ነጥቦች አስመልክቶ አጽንኦት ለመስጠት እና በተለይም ከወንጀል ተጠያቂነት አንጻር የተነሳው ነገር ላይ ለጥንቃቄ እንዲረዳ በአነሳ ጥሩ ነው ብዬ አስባለሁ። በዋናነት በአሁኑ ደረጃ በአዲስ አበባ ሁኔታ የምናደርገው 3 ነገሮችን ነው። አንድ አጀንዳ ማሰባሰብ ጉዳይ፣ ሁለተኛ የምክክሩን ሂደት አስመልክቶ የምክክር ሂደቱ በተቃና መንገድ እንዲሄድ እዛ ላይ ውይይት የሚደረግበት አግባብና ከዚህ ውጪ ተሳታፊዎችን በተመለከተ በሀገራዊ ጉባኤ ላይ የሚሳተፉ ተሳታፊዎችን መለየት ነው። እነዚህን ስራዎች በምንሰራበት ጊዜ ተሳታፊዎች የወንጀል ተጠያቂነት ይጠብቃቸዋል ወይ የሚለውን አስመልክቶ በደንብ ግልጽ እንዲሆን ለማድረግ ነው። በእነዚህ ነጥቦች ዙሪያ የአሰራር ስርዓቶችን ተከትለን እያንዳንዱን ሀሳብ እንሰጣለን። ከዚህ ውጪ አንድ መታወቅ ያለበት ይህን ሀሳብ በማነሳበት ጊዜ ሰዎችም ወደ ጥርጣሬ እንዳይገቡና
በአጠቃላይ ኮሚሽኑ ሰዎችን ከጠራ በኋላ የወንጀል ተጠያቂነት ይከተለዋል የሚል ሀሳብ እያነሳ ነው የሚለውም ሀሳብ እንዳያዝ በጥንቃቄ ይህንን ማወቅ ጥሩ ነው ብዬ አስባለሁ። በማንኛውም ደረጃ ሕግ አታድርግ ያለውን ነገር ያደረገ ሰው ተጠያቂ ይሆናል። ሕግ አድርግ ያለውን ነገር ደግሞ ያላደረገ ሰው ተጠያቂ ይሆናል። ከዚህ መነሻ በምክክሩ ሂደት የወንጀል ኤሌመንት ያላቸውን ነገሮች የሰራ አካል ቢኖር ይጠየቃል ማለት ነው። በሀገሪቱ ሕግ የተከለከሉ ነገሮች በአጠቃላይ የሀገሪቱን ሰላምና ደህንነት የሚያናጋ ነገርና በተሳታፊዎች መካከል ሁከትን፣ ብጥብጥን የሚያነሳ ነገር ቢኖር ይህን ሀሳብ የሰነዘረ ሰው ካለ ሊጠየቅ ይችላል ማለት ነው። ከዚህ ውጭ ስራዎች እየሰሩ ያሉት የህግ የበላይነትን ለማክበር እንዲሁም ደግሞ በአጠቃላይ በሀገራችን ውስጥ ያሉ ችግሮች በውይይት እንዲፈቱ በምናደርግበት ጊዜ የወንጀል ተጠያቂነትን የሚያመጣ ሀሳብ ያቀረበ ወይም በዛ ብጥብጥ እንዲነሳ ያደረገ አካል ካለ በህግ ተጠያቂ መሆኑ አይቀርም። በዚህ መነሻ በአጠቃላይ የአሰራር ስርዓታችን ህግን የተከተለ መሆን ስለሚኖርበት ማለት ነው። ከዚህ ውጭ ግን በምክክር ሂደት በአጀንዳ አሰባሰብና በመሳሰሉት ነገሮች ዙሪያ የተፈጸመ ግድፈት ቢኖር የሚስተካከል ነገር ቢኖር ያንን ያነሳ ሰው ይጠየቃል ማለት አይደለም። ግን ከዚህ ውጭ በሀገራችን ውስጥ ወይም እንደ ወንጀል የተፈረጁ ሀገር ነገሮችን የሰራ ሰው ቢኖር ወይም የፈጸመ ሰው ቢኖር እዛ ውስጥ ይጠየቃል ማለት ነው። ስለዚህ የህግ በላይነትንም የምናስከብርበት አግባብ እዛ ውስጥ መኖር ስላለበት ማለት ነው። ከዚህ ውጭ ታጣቂዎችን ለማደራደር የሄዳችሁበት መንገድ ተሳክቶላችኋል ወይ የሚለውን በተመለከተም ግንዛቤ ሊያዝበት ይገባል የሚል ሀሳብ አለኝ። አንደኛ በአዋጅ ቁጥር ቅድም አምባሳደር ያነሱትን አዋጅ እንደገና ለመጥቀስ ፈልጋለሁ። 1265/2014 ላይ አንቀጽ 9 ላይ የኮሚሽኑ ተግባራት በዝርዝር ተቀምጠዋል። አንደኛ እንደ አንኳር ነጥቦችን ባነሳ አንደኛ በጥናትና ከህብረተሰቡ የሚገኙትን አጀንዳዎች ማሰባሰብ፣ ከዛ በኋላ እነዚህን አጀንዳዎች መቅረጽ፣ ተሳታፊዎች ደግሞ እንዲመጡ ወይም እንዲሳተፉ ለማድረግ የሚያስችል ክራይቴሪያ ማዘጋጀት፣ ከዛ በኋላ በእነዚህ አጀንዳዎች ላይ ውይይት የሚያደርጉ አካላትን ከለየም በኋላ በተቀረጹ አጀንዳዎች ላይ ምክር ሀሳቦች በውይይት ይቀርባሉ ማለት ነው። በዚህ መነሻ እነዚህ ምክር ሀሳቦች ለሚመለከታቸው አካላት እናቀርባለን ማለት ነው። የክትትል ስርዓትም እንዲኖር እናደርጋለን። እቅድም እንዲዘጋጅ እገዛ እንሰጣለን። ከዚህ ውጭ እነዚህ ታጣቂ አካላት ወይም በግጭት ውስጥ ያሉ አካላትን የማደራደር ማንዴት በግልጽ የተሰጠን አይደለም። ለኛ ግን በእኛ ጥረት ግጭቶች ቢረግቡ እነዚህ አካላት ወደ ውይይቱ ቢመጡ የተቻለን ያህል ጥረት እናደርጋለን፣ መንግስትም እንዲሰማ እናደርጋለን ብለን የተለያዩ ጥረቶችን አድርገናል። ከዛ ውጭም ለምሳሌ ከግጭት ጋር የተያዘ እንኳን ባይሆን የፖለቲካ ፓርቲዎች መጀመሪያ ሲያወግዙ የነበሩ የተወሰኑ የፖለቲካ ፓርቲዎች ወደ እኛ ገብተው እየሰሩ ያሉበት ሂደት አለ። አሁንም ቢሆን እነዚህን ማሳሰቢያዎች በምንሰጥበት ጊዜ የእነዚህ ግጭት ውስጥ ያሉ ሰዎች ወይም አካላት ወደ ምክክር ቢገቡ ደስ ይለናል። ከዚህ ውጭ ግን የኛ ዋነኛው ስራ የግጭት ውስጥ ያሉ አካላትን እና መንግስትን ማደራደር ነው ከተባለና ያንን አደራድራችሁ ከፍጻሜ አልደረሳችሁም እና ውጤታማ አልሆናችሁም ከተባለ ወደ ተሳሳተ መደምደሚያ ያደርሰናል ማለት ነው። ከዚህ ይህንን ብንገንዘብ ጥሩ ነው ብዬ አስባለሁ። ከግልጽነት አኳያ ቅድም የተነሱትን ነገሮች በደንብ አነሳ ጥሩ ነው ብዬ አስባለሁ። አንደኛ የአሰራር ስርዓታችንን በተመለከተ ቢያንስ ከ10 የማያንሱ የማህበረሰብ ክፍሎችን ዘርዝረን ቁጭ አድርገናል። የማህበረሰብ ክፍሎችን ስናይ በመተዳደሪያቸው የሚጠሩ አርሶ አደሮች፣ አርብቶ አደሮች፣ ወጣቶች፣ ሴቶች፣ መምህራን፣ ሰራተኞች፣ የተገለሉ አካላት በምንልበት ጊዜ የተገለሉ አካላትም እንደ አንድ ማህበረሰብ ክፍል ናቸው። እነዚህ አካላት እንደ ህብረተሰቡ እንደ ማንኛውም የህብረተሰብ ክፍል መናገር የሚገባቸው ማቅረብ የሚገባቸው የራሳቸውን ጉዳይ ባለመቅረባቸው ምክንያት በተወሰነ መልኩ የተገለሉ ናቸው ብለን እንወስዳለን። እነዚህም ተፈናቃዮች ባሉባቸው አካባቢዎች ተፈናቃዮችም እንዲሳተፉ ቢያንስ 10 የማህበረሰብ ክፍሎችን ያካተትንበት ሂደት አለ። እድሮችን ለምሳሌ ከወጣቶች ውስጥ ያልገባ በእድር ሊመጣ ይችላል።
ከሴቶች ውስጥ ያልገባ እንደገና በእድል ሊመጣ ይችላል። በዚህ መነሻ እኛ አሁን በወረዳ ደረጃ የትኛውንም የሃይማኖት ክፍል ወይም የትኛውንም ሃይማኖት አስመልክቶ እንደ ማህበረሰብ ክፍል አልወሰድንም። ይሄ ማለት ግን ወደ ላይ ከፍ በምንልበት ጊዜ በክልሎችና በፌዴራል አጀንዳዎች በሚሰጡበት ጊዜ እነዚህ አካላት አይሳተፉም ማለት አይደለም። በአጠቃላይ ግን በወረዳ ደረጃ የሚቀርቡ አጀንዳዎች አሉ። በከተማ አስተዳደር እንዲሁም በፌዴራል በክልል የሚቀርቡ ስላሉ አጠቃላይ ወረዳዎች ውስጥ እነዚህ ሃይማኖት ተቋማት አልተሳተፉም ማለት በሌሎች ደረጃዎች አይሳተፉም ማለት አይደለም። ከዚህ ውጭም ግን ተሳትፎን በተመለከተ ተባባሪ አካላት አሉ። 7 ተባባሪ አካላት አሉ። እነዚህ ተባባሪ አካላት ከእድሮች፣ ከአስተዳደር፣ ከመምህራን እንደገና ከሰራተኞች፣ ከሲቪክ ማህበራት፣ ከፖለቲካ ፓርቲዎች የጋራ ምክር ቤት እነዚህ አካላት በሙሉ አንድ ላይ ሆነው የሚሳተፉ አካላትን ይለያሉ ማለት ነው። ስለዚህ በአንድ አካባቢ ወገንተኝነት አለ የሚባል ከሆነ እነዚህ አካላት ቻሌንጅ ይደራረጉና ያስተካክላሉ የሚል ታሳቢ ስላለ ቅድም ሌሎች ኮሚሽነሮች እንዳሉት የትኛውንም የህብረተሰብ ክፍል ይሄ ኮሚሽን የሚያገልበት ምክንያት አይኖርም። በዛ ልክ የማህበረሰብ ክፍሎችን የለየነውንም እያንዳንዱ አካል ማወቅ ይኖርበታል። ተባባሪ አካላትን ከምን አኳያና ከምን መስፈርት እንዳደረግን መረዳቱ በጣም ጥሩ ነው ብዬ አስባለሁ። አመሰግናለሁ። እንግዲህ ያነሳቸዋቸውን ጥያቄዎች በአጥጋቢ ሁኔታ የመለስን ይመስለኛል። አሁን መስጠት የምንፈልገው የመጨረሻ ሜሴጅ ይሄ ሂደት የኢትዮጵያውያን በሙሉ ሂደት መሆን እንዳለበትና ይሄ ደግሞ እንዲሆን እያንዳንዳችን ተሳትፏችንን ማጎልበት እንደሚኖርብን በየስራ መስካችን ይህንን ፕሮሰስ ማገዝ እንዳለብን ነው መልእክት መስጠት የምፈልገው። አሁን የምንጀምረው ምዕራፍ በጣም ስንጠብቀው የነበረ ምዕራፍ ነው። የመጀመሪያው የምክክርና የአጀንዳ ማሰባሰብ ምዕራፍ ነው የሚሆነው አዲስ አበባ ላይ የሚሰራው። ከዚህ ጋራ በተያያዘ የሚዲያ ተቋማት በኮሚኒኬሽን ላይ የምትሰሩ ሁሉ ስራችን እንድታግዙ ጥሪ ማቅረብ ፈልጋለሁ። እያንዳንዱ ኢትዮጵያዊ በዚህ ሂደት ውስጥ እንዲሳተፍ የዚህ ሂደት ውጤት ሁላችንን አገራችንን የሚጠቀም መሆኑን እየታመነበት እንዲሄድ ነው የምንለፋው። ምክንያቱም እንዳየኑ ከሆነ የትም ዓለም ላይ ግጭቶች የሚፈቱት በምክክር ነው። ግጭቶች በግጭቶች አይፈቱም እና ይህንን እድል ሁላችንም እንጠቀምበት። ሀገራችንን ከገባችበት አንዳንድ አለመግባባት እናውጣት እና ወደ ሰላምና ልማት ስራ ለመግባት እንድንችል ይህንን እንደ መፍትሄ እስኪ እንሞክረው። ከዚህ ቀደም በኢትዮጵያ ያልተሞከረ ነገር እንደመሆኑ ሊጠቅም ይችላል፣ ጠቅሟልም ሌላ ዓለም ላይ እና እንጠቀምበት ለማለት ነው። ዛሬ ስለተገኛችሁልን በጣም እናመሰግናለን። በሚቀጥለው ፕሮግራም አብረን እንጓዛለን ብዬ አምናለሁ። አግዙን።